ዳውንሎድ ማድረግ ያለባችሁ ራሱን ሶፍትዌሩን ካመረተው ድርጅት ዌብሳይት ነው። ቀጥታ መጣችሁ እዚህ ጋር ዳውንሎድ ክሮም ነው የምትሉት። ግን የዛሬ 5 ዓመት የነበረው ጉግል ክሮም እና አሁን ያለው ክሮም የተለያዩ ናቸው። ይሄንን አሁን ዳውንሎድ የተደረገውን ራይት ክሊክ አድርጋችሁ ፕሮፐርቲስ ብትገቡ እንደምታዩት እዚህ ጋር ታይፕ ኦፍ ፋይል የሚለው አፕሊኬሽን እንደሆነ ያሳያችኋል ማለት ነው። ስለዚህ የክሮም አፕሊኬሽናችንን በተሳካ ሁኔታ ዳውንሎድ አድርገናል ማለት ነው። አፕዴትድ የሆነ ጉግል ክሮም እንደሆነ እንዴት እናውቃለን ለሚለው እንገባና እዛው ኢንተርኔት ላይ እንገባና ሲቸክ እናድርገው አንዴ። ተመልካቾች እንግዲህ ጉግል ክሮም ብራውዘራችን ኢንስቶልድ አድርጎ ጨርሷል። አሁን እንደምታዩት እየጀመረ ነው የሚገኘው። እዚህ ጋር ታስክ ባራችን ላይ መጥቷል። ሰላም እንደምን ቆያችሁ ውድ ተመልካቾቼ፣ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮ በተለይ መሰረታዊ የኮምፒውተር እውቀትና ክህሎት ያላችሁ እስከ መጨረሻው ብትመለከቱት ብዙ ታተርፉበታላችሁ። በቪዲዮ ጉግል ክሮም ብለን የምንጠራውን የኢንተርኔት መጠቀሚያ ብራውዘር ከኢንተርኔት ዳውንሎድ በማድረግ ወደ ኮምፒውተራችን በመጫን እንዴት መጠቀም እንደምንችል ትማራላችሁ ማለት ነው። ብዙዎቻችን እንደምታውቁት ጉግል ክሮም በጣም ታዋቂና ብዙ ሰው የሚጠቀምበት የኢንተርኔት አፕሊኬሽን ነው። ከዚህ በፊት ምንም ኮምፒውተር እውቀት የሌላችሁ ሰዎች የኢንተርኔት ብራውዘር ማለት ከኢንተርኔት የምናገኛቸውን መረጃዎችና አገልግሎቶች በሙሉ የምንጠቀምበት ወይም የምንከፍትበት ሶፍትዌር ማለት ነው። ብዙ የኢንተርኔት ብራውዘሮች አሉ። ከነዚህም ውስጥ ያው ዛሬ የምናየው ጉግል ክሮም አለ፣ ሞዚላ ፋየርፎክስ፣ ኦፔራ፣ ማይክሮሶፍት ኤጅ እና የመሳሰሉት በዓለም በጣም ታዋቂና ብዙ ተጠቃሚ ያላቸው ብራውዘሮች ናቸው ማለት ነው። እንግዲህ ዛሬ የምናየው ከነዚህ በጣም ታዋቂ ከሆኑ ከዓለም ተጽዕኖ ፈጣሪ ብራውዘሮች ውስጥ አንዱን ጉግል ክሮምን ማለት ነው የምናየው። ጉግል ክሮምን እንዴት ዳውንሎድ አድርገን ወደ ኮምፒውተራችን ኢንስቶል አድርገን እንዴት መጠቀም እንደምንችል ነው ማሳያችሁ ማለት ነው። እሺ ተመልካቾቼ እንግዲህ ወደ ተግባሩ ስንገባ ዳውንሎድ ለማድረግ እንግዲህ መጀመሪያ የሚያስፈልገው ምንድነው? የኢንተርኔት ኮኔክሽን ነው። ያው ኢንተርኔት ኮኔክሽን እንደምታውቁት ያው ዳውንሎድ ለማድረግ የግድ አስፈላጊ ነገር ነው። ያው እንደምታዩት ኢንተርኔት አክሰስ ላይ ነው ያለሁት። ይሄን ካረጋገጥኩኝ በኋላ ይሄንን ብራውዘር ዳውንሎድ ለማድረግ ያው ብራውዘር ያስፈልጋል አይደለ? ያው ከኢንተርኔት ዳውንሎድ ለማድረግ የሆነ ፋይል መቼም ኢንተርኔት የምትጠቀሙበት የሆነ ሶፍትዌር ያስፈልጋቸዋል። እንግዲህ በዲጂታል ዓለም እያንዳንዱን ስራ የምትሰሩት በአፕሊኬሽን ነው ወይም ደግሞ በሶፍትዌር ነው። ያው ሶፍትዌር ዴቨሎፐሮቹ እያንዳንዱን ስራ በሶፍትዌር አማካኝነት እንድንከውን አድርገው ነው ኮድ ያደረጉትና በዚህ መሰረት እንግዲህ መጀመሪያ ከኮምፒውተሬ ጋር አብሮ የመጣ ብራውዘር አለ የኔ። ምናልባት እናንተ ሌላ ብራውዘር ሊሆን ይችላል፣ እንደየኮምፒውተሩ ሊለያይ ይችላል። ስለዚህ እኔ የምጠቀመው ምንድነው እዚህ ጋር ገባና ማይክሮሶፍት ኤጅ የሚባል አፕሊኬሽን ነው የምከፍተው። ኤጅ ብዬ ስጽፍ እዚህ ጋር ይመጣልኛል። ይሄ ከኔ ኮምፒውተር ጋር አብሮ የመጣ ያው ደግሞ አብሮ የተጫነልኝ የኢንተርኔት ብራውዘር ነው ማለት ነው። ከዛ ይሄን ከፍታለሁ። ይሄን ስከፍት እንደምታዩት ይሄ ሆም ፔጅ ይመጣል። ከዛ በኋላ ወደ ጉግል እገባለሁ። እዚህ ጋር ሰርች ማድረጊያው ላይ ማለት ነው። እዚህ ላይ እዚህ ጋር google.com ብላችሁ ትገባላችሁ። ይሄን ከጻፋችሁ በኋላ ኢንተር ስንለው ይሄው ይሄ ጉግል የፊት ገጽ ይመጣል። ከዛ በኋላ ጉግል ክሮም ዳውንሎድ ብለን ነው የምንገባው። ጉግል ክሮም ዳውንሎድ ያው ከዚህ በፊት እኔ ሰርች አድርጌው ስለነበረ እዚህ ጋር ይመጣልናል ማለት ነው። ጉግል ክሮም ዳውንሎድ ፎር ዊንዶውስ 10 ይለኛል ማለት ነው። ዊንዶውስ 10 ለምንድን ነው ያልኩት? እኔ የምጠቀመው
ኦፕሬቲንግ ሲስተም ዊንዶው 10 ስለሆነ የግድ ክሮምን ዳውንሎድ ማድረግ ያለብኝ ለዊንዶው 10 የሚሆን ነው ማለት ነው። ስለዚህ የእናንተ ኮምፒውተር ምናልባት ሊለይ ይችላል። ዊንዶው 11 ሊሆን ይችላል፣ ወይም ደግሞ ዊንዶው 8 ምናምን ሊሆን ይችላል። አሁን እሱን ለማወቅ የተዳላችሁ መጀመሪያ እዚህ ጋር ስታርት ትገቡና እዚህ ጋር ሰርች ቦክስ ላይ ሲስተም ኢንፎርሜሽን ብላችሁ ታገኙታላችሁ ማለት ነው። ሲስተም ኢንፎርሜሽን ስትሉ እዚህ ጋር ሲስተም ኢንፎርሜሽን ይላል። ይሄንን ክሊክ ስታደርጉት እዚህ ላይ የመጀመሪያዋ ላይን ማይክሮሶፍት ዊንዶውስ 10 ፕሮ ይላል። ስለዚህ እኔ የምጠቀመው ኦፕሬቲንግ ሲስተም ዊንዶውስ 10 ነው ማለት ነው። ስለዚህ ይሄን አጠፋና እዚህ ጋር ጉግል ክሮም ዳውንሎድ ፎር ዊንዶውስ 10 የሚለውን ክሊክ አደርጋለሁ ማለት ነው። እሺ እዚህ ጋር ሰርች ሳረግ የተለያዩ አማራጮች ይመጡልኛል። እንግዲህ ተመልካቾች ከዚህ እንደምትረዱት ሶፍትዌር ዳውንሎድ ስናደርግ በተቻለ መጠን ዳውንሎድ የምናደርገው ሶፍትዌር ጥራቱ የተረጋገጠና አስተማማኝ እንዲሆን ዳውንሎድ ማድረግ ያለባችሁ ራሱን ሶፍትዌሩን ካመረተው ድርጅት ዌብሳይት ነው በተቻለ መጠን። እዚህም ጋር እንደምታዩት አሁን እንግዲህ ጉግል ክሮም የሚለው ብራውዘር የጉግል የራሱ ነው፣ የጉግል ኩባንያ ማለት ነው። ስለዚህ ጉግል ክሮምን ከራሱ ከጉግል ዌብሳይት ወይም ደግሞ ከራሱ ገጽ ዳውንሎድ ባደረገው በጣም የተሻለ ነው ማለት ነው። ይኸው እዚህ ጋር እንደምታዩት ከዚህ ከመጡልኝ አማራጮች ውስጥ እዚህ ጋር እንደምታዩት እዚህ ጋር ጉግል ይላል። ያ ማለት የራሱ የጉግል ድረገጽ እንደሆነ ያሳየኛል ማለት ነው። እዚህ ወረድ ብላችሁም ስታዩት google.com ይላል። ስለዚህ እዚህ ጋር ያለውን አማራጭ ክሊክ አደርጋለሁ ማለት ነው። ይኸው እዚህ ጋር እንደምታዩት the fast and secure web browser built to be yours ይላል። ስለዚህ ይሄን ክሊክ አደርጋለሁ ማለት ነው። ክሊክ ሳደርግ እንግዲህ የሚመጣልኝ ኦፕሽን ይኖራል። እሱን ተከትዬ መሄድ ነው የሚሆነው። ይሄው እንደምታዩት የራሱ የጉግል ዌብሳይት ነው፣ ድረገጽ ነው። እንግዲህ ከራሱ ከጉግል ነው እንግዲህ ይሄንን ብራውዘር ዳውንሎድ የማደርገው ማለት ነው። ጉግል ክሮም ደግሞ ደስ የሚለው ነገር ብዙ ውስብስብ ነገር የለውም። ከራሱ ከዌብሳይቱ ከጉግል ዌብሳይት ከገባችሁ ምንም ያስቸግር ነገር የለውም። ቀጥታ መጣችሁ እዚህ ጋር ዳውንሎድ ክሮም ነው የምትሉት። ይሄው እዚህ ጋር እንደምታዩት the browser built to be yours ይላል። እዚህም ጋር ዳውንሎድ ክሮም ይላል። ቀጥታ ዳውንሎድ ክሮም የምትለዋል ክሊክ ነው የምታደርጉት። ክሊክ ስናደርግ እየፈለገ ነው እንደምታዩት። እንደምታዩት ታንክስ ፎር ዳውንሎዲንግ እያለ ነው። ዳውንሎዱ ይጀምራል። ምናልባት ዳውንሎዱ ራሱ የማይጀምር ከሆነ ደግሞ እዚህ ጋር አማራጭ አለ። your download will begin automatically ይላል። if it didn't start download chrome manually ይላችኋል። ዳውንሎዱ የማይጀምር ከሆነ እዚህ ጋር ዳውንሎድ ክሮም ማኑዋሊ የሚለውን ክሊክ እናደርገዋለን ማለት ነው። ስለዚህ ኖርማል ዳውንሎድ ስላልጀመረ ይሄን ዳውንሎድ ክሮም ማኑዋሊ የሚለውን ክሊክ አደርጋለሁ። ያው አሁን መጥቶልኛል። እዚህ ጋር ትመጡና ሴቭ አስ የሚለውን ትመርጣላችሁ። ያ ማለት ዳውንሎድ የተደረገው ፋይል ወደ ኮምፒውተሬ ወይም ደግሞ የሆነ ዲስክ ውስጥ እንዲቀመጥልኝ ማለት ነው። ሎካል ዲስክ ዲ ውስጥ ሊሆን ይችላል፣ ዴስክቶፕ ላይ ሊሆን ይችላል፣ ዳውንሎድ ፎልደር ላይ ሊሆን ይችላል። ያ ዳውንሎድ የማደርገው የክሮም ሴትአፑ የሚቀመጥበት ማለት ነው። ሴቭ አስ ስለው እዛ ሄዶ እንዲቀመጥ ሴቭ አስ ስለዋለሁ። እዚህ ጋር ይኸው እንደምታዩት ሴቭ አስ ስለው እዚህ ጋር የፋይሉን ስም ክሮም ሴትአፕ ብሎታል። ከፈለኩኝ እኔ መቀየር እችላለሁ። ይሄንን
የናጠፋና ባክልና እዚህ ጋር የራሴን ስም ለምሳሌ ዳውንሎድድ ክሮም ሰዳፕ ብለዋለሁ። እና እዚህ ጋር የትኛው ፎልደር ላይ እንዳለ ያሳያችኋል። ዴስክቶፕ ላይ ነው። አሁን እኔ ለጊዜው ዴስክቶፕ ላይ አድርገውና ዴስክቶፕ ላይ ዳውንሎድድ ክሮም ሴታፕ በሚል ስም ሴቭ ብለዋለሁ ማለት ነው። ሴቭ ብለዋለሁ። ይኸው እንደምታዩት ሜጋባይቱ ትንሽ ስለሆነ ብዙም የሚቆይ አይደለም። በተለይ ፈጣን ኢንተርኔት ካላችሁ ብዙም አያቆይም። ዳውንሎዱ ጨርሷል ማለት ነው። አሁን ይሄንን ኢንተርኔት ብራውዘሪን ሚኒማይዝ አድርግና ቀጥታ ወደ ዴስክቶፕ እመጣለሁ ማለት ነው። እዚህ ጋር ዴስክቶፔ ፋይሎቹ ሂድን ስለተደረጉ እዚህ ጋር መጥቼ ሾው ዴስክቶፕ አይከንስ እለውና እዚህ ስመጣ ነው እንደምታዩት ዴስክቶፕ ላይ ዳውንሎድድ ክሮም ሴታፕ የሚል ሴታፕ ወይም ፋይል መጥቶ ተቀምጧል ማለት ነው። ይሄንን አሁን ዳውንሎድ የተደረገውን ራይት ክሊክ አድርጋችሁ ፕሮፐርቲስ ብትገቡ እንደምታዩት እዚህ ጋር ታይፕ ኦፍ ፋይል የሚለው አፕሊኬሽን እንደሆነ ያሳያችኋል ማለት ነው። ስለዚህ የክሮም አፕሊኬሽናችንን በተሳካ ሁኔታ ዳውንሎድ አድርገናል ማለት ነው። ይሄን እናጠፋና ያው ዳውንሎድ ከተደረገ በኋላ እንግዲህ ዋናው ነገር የሚሆነው ምንድነው ወደ ኮምፒውተራችን መጫን። ወደ ኮምፒውተራችን እንጭንና እዚህ ጋር ስንጭን ራይት ክሊክ ታደርጉና ራን አስ አን አድሚኒስትሬተር ነው የምትሉት። እዚህ ጋር ራን አን አድሚኒስትሬተር ስለው ኢንስታሌሽኑ ይጀምራል ማለት ነው። እዚህ ጋር እንደምታዩት ኢኒሻላይዚንግ እያለ ነው። ኮኔክቲንግ ቱ ዘ ኢንተርኔት እያለ ነው። ያው ስትጭኑ ኢንተርኔት ያስፈልጋቸዋል። ጉግል ክሮም ሲጫን ያለ ኮኔክሽን አይሆንም። ዳውንሎድ ከተደረገን በኋላ ማለት ነው። ዳውንሎዲንግ እያለ ነው። አሁን እየጀመረ ነው። እሺ ተመልካቾች እንግዲህ እንደምታዩት እዚህ ጋር ዳውንሎዲንግ ብሎ 70 ሚኒትስ ሪሜኒንግ ይላል። 17 ደቂቃ ሪሜኒንግ ለመጨረስ ማለት ነው። ኢንስታሌሽኑ 17 ደቂቃ 26 ደቂቃ ይላችኋል። እንግዲህ ይሄንን ደቂቃ ወይም ደግሞ ይሄን ሰዓት በሰዓትም ሊሆን ይችላል፣ በቀናትም ሊሆን ይችላል። ምናልባት እንደ ኮኔክሽናችን ፍጥነት ይወሰናል፣ እንደ ኢንተርኔት ኮኔክሽኑ ማለት ነው። እዚህ ጋር እንዴት ነው ካልኩሌት የሚያደርገው? ይሄንን ደቂቃውን እንዴት ነው ካልኩሌት የሚያደርገው? ይሄ ዳውንሎድ የሚደረገው ፋይል አለ፣ የፋይሉ መጠን አለ፣ በሜጋባይት ይሆናል። እሱን ሜጋባይት ከኢንተርኔት ፍጥነታችሁ ጋር ማች አድርጎ ነው ይሄንን ደቂቃ የሚሰጣችሁ። ምናልባት የኢንተርኔት ፍጥነታችሁ በጣም ፈጣን ከሆነ ብዙ ሜጋባይት በሰከንድ ውስጥ የሚያወርድ ከሆነ ደቂቃው ያንሳል። በቶሎ ነው ዳውንሎድ አድርጎ ኢንስቶል አድርጎ የሚጨርስላችሁ። ቀልፋፋ ኢንተርኔት ከሆነ ደግሞ ምናልባት በቀናትም 5 days ሪሜኒንግ ሊላችሁም ይችላል። እዚህ ጋር በተለይ የዳውንሎድ የምታደርጉት ፋይል በጣም ብዙ ከሆነ ማለት ነው። ስለዚህ የፋይላችሁን መጠንና የኢንተርኔት ኮኔክሽኑን ማች አድርጎ ኳልኩሌት አድርጎ ነው ይሄን ደቂቃ የሚሰጣችሁ ማለት ነው። በነገራችን ላይ ከዚህ ላይ እየጫነ ያለ ሌላ ስራ መስራት ትችላላችሁ። ይሄንን አሁን እዚህ ጋር ሌላ ስራ ካለ ምናልባት አሁን ዳውንሎዲንግ እያለ ነው። እቺ ሚኒማይዝ አድርግና አድርጋትና ሌላ ስራ መስራት ይችላልው ማለት ነው። ከፈለኩኝ የሚጻፍ ጽሁፍ ካለኝ ለምሳሌ ወርድ ከፍቼ መስራት ይችላልው ማለት ነው። ይሄ ዳውንሎድ የሚደረገውን ነገር ምንም የሚያስተጓጉለው ነገር የለም። እዚህ ጋር መጣችሁ መስራት ትችላላችሁ። ኦኬ ያው ዳውንሎድ አሁን እየቀጠለ ነው ያለው።
በዚሁ አጋጣሚ ተመልካቾች እንድታውቁ የምፈልገው ማንኛውንም አፕሊኬሽን ከኢንተርኔት ዳውንሎድ ስናደርግና ስንጭን ለመረጃችን ደህንነት ሲባል ማወቅ ያለብን ነገር የምንጭነው አፕሊኬሽን ሌተስት መሆን አለበት። ሌተስት መሆን አለበት ማለት ምን ማለት ነው? አንድ አፕሊኬሽን ዴቨሎፕ ሲደረግ በየጊዜው ለውጦች ይኖሩታል። የተለያዩ ቨርዥኖች አሉት። ለምሳሌ ጉግል ክሮም አሁን የምንጭነው ሶፍትዌር ማለት ነው። የዛሬ 5 ዓመት ነበረ ጉግል ክሮም፣ አሁንም አለ። ግን የዛሬ 5 ዓመት የነበረው ጉግል ክሮም እና አሁን ያለው ክሮም የተለያዩ ናቸው። ብዙ ለውጥ ተደርጎበት በየጊዜው ለውጥ እየተደረገበት ነው የሚቀጥለው ማለት ነው። ጉግል ክሮም በፊቸርም በይዘትም በውስጥ በሁሉም ነገር ጉግል የሚባለው ተቋም አፕዴት እያደረገ ነው የሚሄደው ማለት ነው። እና እዚህ ላይ መያዝ ያለብን ነገር ምንድን ነው? አፕዴትድ ያልሆኑ ሶፍትዌሮች ከሆኑ ምናልባት ለሃኪንግ ልንጋለጥ እንችላለን። ብዙ ጊዜ ያው የኮምፒውተር ባለሙያዎችም እንደሚመክሩት አፕሊኬሽኖች አፕዴትድ መሆን አለባቸው። አዲስ ቨርዥኖችን ነው መጫን ያለባችሁ። ስትጭኑ ደግሞ አሁን ለምሳሌ ጉግል ክሮም እየጫን ነው። አሁን አፕዴትድ የሆነ ጉግል ክሮም እንደሆነ እንዴት እናውቃለን ለሚለው እንገባና እዛው ኢንተርኔት ላይ እንገባና ሲቸክ እናርባ። አንዴ እዚህ ጋር ዳውንሎድ ካረኩበት ብራውዘር እንደገና ተመልሼ ልግባና እዚህ ጋር አዲስ ታብ ከፍቼ ወደ ጉግል ልግባ። እስቲ google.com ያ ኢንተር ልበለው። እንደምታዩት የጉግል የፊት ገጽ ላይ ገብቻለሁ። እዚህ ጋር ጉግል ክሮም ስንት ቨርዥን ላይ እንደደረሰ እዚህ ጋር ሰርች አድርገን ማወቅ እንችላለን። እዚህ ጋር ጉግል ላይ እንዴት ነው ሰርች የምታደርጉት? ጉግል ክሮም ብላችሁ ጉግል ክሮም ከረንት ቨርዥን ትሉታላችሁ። ከረንት እዚህ ጋር ይመጣላችኋል። ጉግል ክሮም ከረንት ቨርዥን ይላል። ይህን ክሊክ አድርገዋለሁ። ሰርች እያደረገ ነው። አይውላችሁ እዚህ ጋር እንደምታዩት the latest stable version of Google Chrome varies slightly by platform ይላል, but it is generally around version 140 ይላል። 140 ቨርዥን አካባቢ ነው ያለው ማለት ነው። አሁን 140 እና ከዛ በላይ ብትጭኑት በቃ ስቴብል የሆነ ክሮም መጠቀም ትችላላችሁ ማለት ነው። ማለት እንግዲህ ክሮምን ስትጠቀሙ የተለያዩ ነገሮች ትጠቀማላችሁ። ምናልባት ጂሜል ልትጠቀሙ ትችላላችሁ። ምናልባት እንደኔ ዩቲዩበር ልትሆኑ ትችላላችሁ። በጂሜላችሁ የዩቲዩብ አካውንት ከፍታችሁ ልትሰሩ ትችላላችሁ። ቢዝነስ ልትሰሩ ትችላላችሁ። በፌስቡክ አካውንታችሁ ቢዝነስ ልትሰሩ ትችላላችሁ። ልክ በዚህ በጉግል ክሮም እየተጠቀማችሁ ማለት ነው። ይሄንን ቢዝነስ በምትሰሩ ጊዜ ምናልባት አሮዬ ወይም ደግሞ አውትዴትድ የሆነ ሶፍትዌር ስትጠቀሙ ሃከሮቹ በቀላሉ ሃክ ያደርጓችኋል፣ መረጃችሁን ይዘርፏችኋል ማለት ነው። ይሄንን ለመከላከል የአፕሊኬሽናችሁን ቨርዥን ማወቅና ያንን ቨርዥን ሌተስት እንዲሆን ማድረግ አለባችሁ። ይኸው እዚህ ጋር ለምሳሌ ፎር ኤግዛምፕል እና ኦን ዊንዶውስ ማለት አሁን የምጠቀመው ኦፕሬቲንግ ሲስተም ማለት ነው። ኢት ኢዝ 140.0 ምናምን ይልና እዚህ ጋር ሌተስት የሆነውን ቨርዥን ይነግረኛል ማለት ነው። የማንን ቨርዥን? የጉግል ክሮም አሁን ያለው ስቴብል የሆነው ወይም ደግሞ ሴኪዩር የሆነው የጉግል ክሮም ቨርዥን ማለት ነው። ይኸው ለማክ ራሱ ለማክ ኦፕሬቲንግ ሲስተም ይኸው ቨርዥን ነው። ለአንድሮይድም ሰርች ስታደርጉ ለስልካችሁ ከሆነ ለምሳሌ ዳውንሎድ የምታደርጉት እዚህ ጋር ሰርች ስታደርጉ ጉግል ክሮም ከረንት ቨርዥን ፎር አንድሮይድ ብላችሁ ሰርች ብታደርጉት ይመጣላችኋል ማለት ነው። በዚህ መልኩ ዳውንሎድ ታደርጋላችሁ ማለት ነው። ምናልባት እኛም ዳውንሎድ ያደረግነውን ጉግል ክሮም ቨርዥን እዚህ ጋር ዳውንሎድ እየተጫነ ያለውን በኋላ ከተጫነም በኋላ ምን ያክል ቨርዥን እንደሆነ ማየት እንችላለን። ከ140 በታችና ከዛ በታች ምናምን ከሆነ ምናልባት ዛ በታች አሮዬ ከሆነ አይጠቅመንም ማለት ነው። እንደገና 140 እና ከዛ በላይ የሆነውን ቨርዥን
ዳውንሎድ ማድረግ ይጠበቅብናል ማለት ነው። ይሄ እዚህ ጋር እንደምታዩት ያው እየጨረሰ ነው ያለው። ተመልካቾች እንግዲህ የክሮም ኢንስታሌሽን ሂደቱ እየጨረሰ ነው የሚገኘው። እንደምታዩት ዌይቲንግ ቱ ኢንስቶል እያለ ነው። ዳውንሎድ አድርጎ ጨርሷል። ወደ ኢንስታሌሽን እንገባለን ማለት ነው። እሺ ተመልካቾች ኢንስቶል እያደረገ ነው የሚገኘው። እዚህ ጋር ኢንስቶሊንግ ይላል። ሂደቱ አሁን ኢንስቶል እያደረገ ነው። ወደ መጨረሻው ስቴፕ እየሄደ ነው የሚገኘው። ተመልካቾች እንግዲህ ጉግል ክሮም ብሮዘራችን ኢንስቶልድ አድርጎ ጨርሷል። ያው እንደምታዩት እየጀመረ ነው የሚገኘው። እዚህ ጋር ታስክ ባራችን ላይ መጥቷል። ይኸው ለመጠቀም ፊቸሮቻችንን ዝግጁ እያደረገልን ነው የሚገኘው። ያው እዚህ ጋር እንደምታዩት እንግዲህ ክሮም እንደተጫነ የመጀመሪያ ላይ የሚመጣው የፊት ገጽ ነው እንግዲህ የምታዩት። እዚህ ጋር ምን ይላል? ሳይኒን ዶን ሳይኒን ይላል። ያው በኢሜላችሁ ግቡ እያለ ነው። ያው በኢሜላችን ስንገባ ያው ብዙ ፊቸሮቻችንን ጥሩ በሆነ መልኩ መጠቀም ስለምንችል ነው። አሁን ለጊዜው ግን ዶንት ሳይን ልበለውና ልቀጥል። ዶንት ሳይን ኢን ለዋለው እዚህ ጋር ሴት ዩር ዲፎልት ብራውዘር ይላል። ጉግል ክሮምን ዲፎልት ብራውዘር አድርግ ነው የሚለው። ይሄ ማለት ምን ማለት ነው? ኢንተርኔትን የተመለከተ መረጃ ሲኖር ቀጥታ የተለያዩ መረጃዎች የሚከፈቱት ቀጥታ በጉግል ክሮም ነው ማለት ነው። ለምሳሌ ምናልባት ፒዲኤፍ ልትከፍቱ ትችላላችሁ። ፒዲኤፍ ስትከፍቱ ምናልባት ኮምፒውተራችሁ ላይ የፒዲኤፍ አፕሊኬሽን ከሌለ ቀጥታ በኢንተርኔት ብራውዘር ሊከፈትላችሁ ይችላል። ስለዚህ ቀጥታ የፒዲኤፍ ፋይል ስትከፍቱ የሚከፈተው በማን ነው ማለት ነው? በጉግል ክሮም ማለት ነው። ሴት ዲፎልት ማለት እንደዛ ነው። ስለዚህ እናንተ ሁሌ ጉግል ክሮም የምትጠቀሙ ከሆነ ሴት ዲፎልት ትሉታላችሁ ማለት ነው። እኔ ግን አሁን ስኪፕ ልበለውና ልቀጥል። ስኪፕ ለዋለው። ኦኬ አሁን ይሄ ይመጣላችኋል። እንደምታዩት ምንድነው የሚለው? we launching new privacy features that give you more choice over the ads that you see ነው የሚለው። ስለ አድቨርታይዝመንት በተመለከተ ነው። ይሄን ጎት ኢት ትሉታላችሁ። ጎት ኢት ስትሉት አሁን
ብሮዘራችን እንዳለ ዝግጁ ሆኖ መጣልን ማለት ነው። አሁን እዚህ ጋር እንግዲህ ቅድም እንደነገርኳችሁ የምታዩት ነገር ምንድን ነው? የጉግል ክሮማችን ቨርዥናችን ነው የምናየው። አሁን እዚህ ጋር እንገባና እዚህ ጋር ሄልፕ የሚል አለ። ሄልፕ ስትገቡ እዚህ ጋር አባውት ጉግል ክሮም ይላችኋል። አባውት ጉግል ክሮም እዚህ ጋር ስትገቡ ያው ቨርዥን ይልና ያው 140.0.7 ይላል። ያ ማለት ቅድም ያየነው ማለት ነው። the newest version ያልነው እዚህ ጋር ያው the latest stable version of Google Chrome OS varies ምናምን ይላል። ያው 140 for example on Windows it is ይሄ ራሱ ማለት ነው። ራሱ እዚህ ጋር መጥቶ የጫንኩት ብሮዘር ራሱ ማለት ነው። ኦልሞስት ራሱ በቃ ስለዚህ ብሮዘሬ በጣም ሴኩር ወይም ደግሞ ስቴብል ነው ማለት ነው። በዚህ መልኩ ተጠቀማለሁ ነው። ስለዚህ ምንም ችግር የለብኝም። ቀጥታ ወደ ብሮዘሬ ገብቼ የምፈልገውን ሳይት እየገባው የምፈልገውን ኢንተርኔት ሪሶርስ መጠቀም እችላለሁ ማለት ነው። ለምሳሌ እዚህ ጋር ባይዘው ተመልካቾች እንግዲህ እዚህ ጋር እንደምታዩት ሰርች ጉግል ኦር ታይፕ ዩአርኤል ይላል። እንግዲህ ማንኛውንም ነገር ኢንተርኔት ላይ ያለን ነገር ሰርች የምታደርጉት እዚህ ጋር ነው። ማንኛውንም ነገር ስለዚህ እዚህ ጋር ክሊክ አድርግና ለምሳሌ ዩቲዩብ መጠቀም ከፈለኩ ለምሳሌ ዩቲዩብ እና youtube.com ስትሉት youtube.com ይላል። እዚህ ጋር ኢንተር ስትሉት የዩቲዩብ ሆም ፔጅ ይመጣል ማለት ነው። እየፈለገ ነው የሚገኘው። አይው እንደምታዩት ዩቲዩብ ተከፈተልኝ ማለት ነው። እዚህ ጋር እንግዲህ ዩቲዩብ ስትከፍቱ መጀመሪያ ላይ ያው ብሮዘራችን አዲስ ስለሆነ እስካሁን ያው ዩቲዩብ ምንም አይነት ሂስትሪ ስላላገኘብን ምን እንደምንፈልግ ስለማያውቅ ቀጥታ አሁን እዚህ ጋር ምንም የሚመጣ መረጃ የለም። ስለዚህ እዚህ ጋር የሆነ ነገር ሰርች አድርገን ነው እንግዲህ ሂስትሪያችን እያወቀ ከዛ በኋላ የምንፈልገውን ነገር እዚህ ሆም ፔጁ ላይ የሚያመጣልን ማለት ነው። ስለዚህ እዚህ ጋር ለምሳሌ ማሃሪክ ሚውዚክ ልበልና ይሄው እንደምታዩት እዚህ ጋር ሙዚቃዎች ይመጣሉ ማለት ነው። ሌላም ከፈለጋችሁ ልክ እንደዚህ በአዲስ ታብ ትገቡና ለምሳሌ ፌስቡክ መጠቀም ከፈለጋችሁ facebook.com ትሉና ትገባላችሁ ማለት ነው። ያው እንደምታዩት የፌስቡክ ሆም ፔጅ መጥቶልናል። እዚህ ጋር እንደምታዩት ኢሜል አድሬስ ኦር ፎን ነምበር ይላል። ኢሜላችሁን ወይም ደግሞ ስልክ ታስገቡና እዚህ ጋር ደግሞ ፓስወርድ ታስገቡና ሎጊን ብላችሁ በቃ ፌስቡካችሁ መቀጥቀጥ ነው። በዚህ መልኩ ምን ፈልገውን መረጃ በጉግል ክሮም መጠቀም እንችላለን ማለት ነው። ምናልባት ጉግል ክሮምን ደግሞ በየቀኑ መጠቀም የምትፈልጉ ከሆነ እዚህ ጋር ጉግል ክሮም እዚህ ጋር ታስክ ባር ላይ እንዳይጠፋባችሁ ለማድረግ እዚህ ጋር ከክሮማ ላይ ራይት ክሊክ ታደርጉና ፒን ቱ ታስክ ባር የሚል ይመጣል። ይሄው እንደምታዩት ፒን ቱ ታስክ ባር ይላል። እዚህ ጋር ፒን ታደርጉታላችሁ። ከዚህ በኋላ ጉግል ክሮም ይሄን ክሮምን ስታጠፉት እዚህ ጋር አይጠፋም ማለት ነው። ሁሌም እዚህ ጋር እየመጣችሁ በየቀኑ ስትገቡ ታስክ ባር ላይ መጣችሁ ከፍታችሁ መጠቀም ትችላላችሁ ማለት ነው። እንግዲህ ተመልካቾቼ ይሄ ነው እንግዲህ የዛሬው ቪዲዮ ከተመቻችሁ ላይክ አድርጉ፣ ሼርም አድርጉ፣ ቻናሌንም ሰብስክራይብ አድርጉ። ጨርሻለሁ። አመሰግናለሁ።